ከዩኒቨርሲቲ መመረቅን የመጀመሪያው ትልቅ ጎል ቢሆንም የመጨረሻው ጎል ግን አይደለም። ዩኒቨርሲቲ ተመረቅ ማለት ኦፊሻሊ ስራ አጥተናል ማለት ነው። ኦፊሻሊ ስራ አጥነህ ሚንስ ኑሮ እንደ አዲስ ትጀምራለህ ማለት ነው። በዩኒቨርሲቲ ታይም ላይ የምታገኛቸው ከዚህም ከዛም ገንዘቦች ሊኖሩ ይችላሉ። ሰው በእነሱ ሰርቫይቭ ታደርጋለህ። ሰርቫይቭ ካረክም በኋላ ከዩኒቨርሲቲ ስትመረቅ ስትወጣ ማንም ሰው ሊረዳህ አይችልም። ኤቭሪባዲ ልልህ የሚችለው ያው በተመረክበት ስራ ፈልግ። እኔ ደግሞ ልልህ የፈለግኩት በተመረክበት ስራ እስከምታገኝ ድረስ ያገኘውን ስራ የሚል ሀሳብ ነው ልሰጥህ የመጣሁት። ሰው ያገኘውን ስራ ሲብራራ ምንድነው ኢጎ እንዳያሸንፍህ ነው። በቃ በተመረኩበት ብቻ ነው ስራ መስራት የምፈልገው። ይሄ የሙጥኝ አስተሳሰብ ውስጥ የማትወጣ ከሆነ እስቲል የሰው እጅ ጠባቂ ነው የምትሆነው። ተምረሃል ግን የሰው እጅ ትጠብቃለህ። ስራ ጠፋ እንዳትለኝ ደግሞ ስራ ለመፍጠር መሞከር መቻላል። የተማረ ሲብራራ ለራሱ ጠቅሞ ለሰው የሚጠቅም ሌላ እንትን የለውም። ምክንያቱም ራስን መጀመሪያ ተጠቅመዋለህ፣ ከዛ ሰዎች መጥቀም ትጀምራለህ። እና የተማረ የምትለዋ እቺ ወርድ በጣም እንዳታሸንፍ ያገኘኸውን ስራ ለመስራት መሞከር መቻል አለብህ። ከዩኒቨርሲቲ እንደወጣ በዛ ነው ሰርቫይቭ የምታደርገው። ያገኘኸውን ስራ ማለት የመጨረሻ ስራ ነው ሚንስ አይደለም። አሁን ያለውን ስራ እንደ ደረጃ ተጠቀመው ማለት ነው። የምትሰራው ስራ ትልቅም ይሁን ትንሽም ይሁን የስራ ትልቅ ትንሽ ባይኖረው እንደየሰው ግን ይሄ ለኔ አይገባኝም ይሄ ለኔ ይገባኛል ስለምን ክራይቴሪያዎችን ስለምናበዛ ሰው ለዚህ ቆንጆ ምላሽ ሊሆን የሚችለው ምንድነው? የምትፈልገውን እስከምትሰራ ድረስ የያዝከውን ስራ ውደደው። ሐሳቤ ይሄ ነው። የምትፈልገውን ስራ እስከምትሰራ ድረስ በእጅ ያለውን ነገር ውደደው። እና በእጅ ያለውን ነገር የማትወደው ከሆነ የምትፈልገው ስራ ሊሰጥህ አይችልም። ፈጣሪ የሆነ ነገር ሊሰጥህ ሲፈልግ ይሄ ልጅ አሁን እጁ ላይ ባለው ነገር ትረስትፉል ነው ወይ ታማኝ ነው ወይ የምትለውን ነገር በሚገባ ቴስት ያደርጋል። እና ቴስት ካደረገ በኋላ አንተ እሱም ነገር የማሸነፍ የማለፍ አቅሙ ካለ ዋናው ነገር ይሰጣል። ዋናው ነገር ግን እስኪሰጥህ ድረስ የምትፈተንባቸው ነገሮች እየበዙ ይሄዳሉ ማለት ነው። ህይወትን ልክ እንደ ሩጫ አስባት። ሩጫ ፋይናል ባንዴ አይሄዱም። የመጀመሪያ ጥሩ ማለፍ አሉ 2-3 ሩጫዎች ዝም ብለው ይወዳደራሉ ማለት ብቁ ናቸው አይደለም ለፋይናል የሚባል ነገር አለ። ብቁ ሲሆኑ ፋይናል ጋር ይሄዳሉ። አንተም ብቁ ስትሆን ይሄ የውስጥ መስራት የምትፈልገው ስራ ጋር ትሄዳለህ። መስራት የምትፈልገው ጋር እስከምትሄድ ድረስ ግን በተገኘው የስራ ዘርፍ በጠቅላላ ኢንካም ጀነሬት ማድረግ መቻል አለብን። ኢንካም ጀነሬት ካደረግክ በኋላ በዛ ኢንካም አንተ የምትፈልገውን ስራ ትሰራለህ ማለት ነው። እና ስራ እስኪቀጠር የሚጠብቅ ሰው መሆን የለብንም። ስራ ራሱ መፍጠር መቻል አለብን። አንዱ በቅርብ የማውቀው ወዳጅ ነው እና ዩኒቨርሲቲ ተመርቆ የተወሰነ ጊዜ ስራ በመፈለግ ጊዜውን አጠፋ። በጣም በብስጭት ቀጥታ ምን ጀመረ? ቆራሊያው ስራ መስራት ጀመረ። የቆራሊያ ስራ መስራት በመጀመር ሂደት ውስጥ ቀን በቀን ሰዎች በ30 ቀን የሚያገኙትን ገንዘብ እሱ በ3 እና በ4 ቀን ማትረፍ ጀመረ። በዚህ ሂደት ውስጥ ምን እየተፈጠረ ይሄዳል? አዳዲስ እቃዎችና ያገለገሉ እቃዎችን እንገዛለንም እንሸጣለን የሚል ትልቅ ቤት በመክፈት ራሱን ያደራጀ። ራሱን ካደራጀን በኋላ ያገለገሉ እቃዎችንና ነባር እቃዎችን ወይንም ደግሞ አዲስ እቃዎችን እንጠግናለን እንሸጣለን አለ። ከዛ እንጠግናለን አለ ማለት ነው። በመቀጠል ቀጥታ ትልቅ እርምጃ ምንድነው የወሰደው? ሎንግ ስቶሪ ሾርት አድርጌ ነው የምነግርህ። ኢሚዲየትሊ ሰዎች የሚፈልጉትን የቤት እቃ አይነት ማምረት ጀመረ ማለት ነው። ሰዎችን ቀጥታ ሰው ምንድነው የቤት እቃው ካልከኝ ሶፋና ቲቪ ስታንድ ሰዎች በጣም ይፈልጉ ነበር በዛን ጊዜ። ስለዚህ እሱ ቀጥታ ባለሙያ ቀጠረ፣ ፋብሪካውን ከፈተው ማለት ነው። ከትንሽ ተነስቶ ነው አሁን እያልኩ ያለሁት። መነሻው ቆራሊያ አንተ ከዚህ ተነሳ እያልኩ አይደለም። ነገር ግን ስራ አትጠብቅ። ከሊስትሮ መጀመር ትችላለህ። ኢንካም ጀነሬት ማድረግ ነው ዋናው ጉዳይ።
ከሊስትሮ መጀመር ትችላለህ። የሰዎችን ልብስ ከማጠብ መጀመር ትችላለህ። አረ ይሄ ለእኔ ይመጥነኛል፣ ይሄ ለእኔ አይመጥነኝም። ድህነት እሱ ስለሆነ ወይም አንተ ስለሆንክ አይምርህም። ዛሬ ልለፋው አይልህም። ከሌለ የለህም፣ ይመታሃል፣ ችግር የለም። በድህነት ላለመመታት በእጦት የሰው ፊት እንዳይገርፍ ያለህን ጉልበት ተጠቀሙ። ኢጎ ይሄ ጓደኛ ይናገባ አያድንህ መጡ። በድንገት አሁን እስር ቤት ብትታሰር እኮ ከሁለት ወር በኋላ ማንም ጥያቄ አይኖርም። ይሄን ማወቅ አለብን። በቃ ሜቢ ለሁለት ወር ሰዎች ሊመላለሱልህ ይችላል። ከሁለት ወር በኋላ ማንም ዞር ብሎ አያይም። ለየትኛው ሰው ነው የምትጨነቀው ታዲያ? ለየትኛው ሰው ነው የምትጨነቀው? እና ለሰዎች ከመጨነቅ በፊት ለራስህ ተጨነቅ። ለራስህ ስትጨነቅ ሰዎች ለአንተ ይጨነቁልሃል። ራስህን ቴክ ኬር፣ ራስህን ሰርቫይቭ፣ ራስህን ከፍ ለማድረግ የማትሞክር ከሆነ ግን ሰዎችም ከፍ ሊያደርጉ አይችሉም። ሰዎች ከፍ እንዲያደርጉ ራስህን ከፍ አድርገው። ራስህን ከፍ የምታደርገው ስራ በመፍታት አይደለም። ስራ በመፍታት ከፍ ያለ ሰው እኔ አላውቅም። ስራ በመስራት ግን ዝቅ ያለ ሰው ማለት ነው። ስራ ሰርቶ ከፍ ያለ ሰው ነው የማውቀው እንጂ ስራ ሰርቶ ዝቅ ያለ ሰው እኔ አላውቅም። እና ማወቅ ያንተ ጠላት እንዳይሆን ተጠንቀቅ። ዩኒቨርሲቲ ተምረሃል፣ እሰየው፣ ቆንጆ ነው፣ ጥሩ ነው። መማረር ግን ስራ እንድትመርጥ ማለት የለብንም። ከተገኘ ጎሄድ፣ ካልተገኘስ ፍጠር። ግዴታ ነው፣ መፍጠር አለብህ። ለምን ተማርክ ታዲያ? የመፍጠር አቅምን የማትጠቀመው ከሆነ መማር ዩዝለስ ነው ብዬ ነው የማስበው። እና ዩዝለስ እንዳይሆን ደግሞ ዴይ ቱ ዴይ በምታገኛቸው የዕለት ተዕለት የህይወት ውጣ ውረዶች ራስን እያስተማርክ ከፍ ወዳለ ነገር መሄድ ትችላለህ። ፈጣሪም በዛ መንገድ አንተን ያያል፣ ይጎበኛል። ከጎበኘህ በኋላ ግን ኢሚዲየትሊ ያው የተደረገልህን ነገር ለሱ መልሰህ መስጠትና ማመስገን መቻል ግድ ይልሃል ማለት ነው። እና ይህን ይመስላል።